ምን አንቺ ተማርሽ አልተማርሽ አልጋ ላይ የወደቀውን አባትሽ ከማስተማም ውጪ ምንም አታረጊ አባቴን አትናገሪብኝ እኔ እንደፈለግሽ ለምጄዋለሁ አንቺን ተሳዳቢ ባለገለሽ እያልሽኝ ነው ኧረ አላልኩሽም አንቺ እኮ ነሽ ከመሬት ተነስተሽ የተሳደብሽው ይሄ እኮ ስድብ አይደለም ያው ማየት ትችያለሽ ይሄን አልጋ ቁራኛ አባትሽ እሺ አሁን ከኔ ምንድነው የምትፈልጊው ካንቺ ሮጥ ብለሽ አረቄን ገዝተሽልኝ እንድትመጪ ይረፍድብኛል አላመጣም እሺ በቃ እንዳትነኪኝ ጭራሽ ልጅቷን ልብ ሰጥተሃል ጭራሽ ልታስደበድበኝ ልትመታኝ የኔ ልጅ እንደዚህ አታረግ አንቺ እኮ ብለሽ ካልተነኮሻት በስተቀር ጭራሽ እኔ ሆንኩ ተንኳሿ እኔ ሆንኩ ነገር ፈላጊው እኔ ምልህ ለምን ዘመድ ጋር አትልካት ልጄ የት አትሄድ እዚሁ ነው የምትሆነው ከኔ ጋር ጥሩ ወይሷ አልያም ደግሞ አንተ ከዚህ ቤት ትወጣላችሁ ይኸውልሽ ከራሳችን ቤት የትም አንሄድ ቤቷ የእናቷ ቤት ነው ግን እኮ ሀብቱም ንብረቱ በሁለታችንም ስም ነው ከትንሽ ጊዜ በኋላ ደግሞ ጠቅልዬ የራስ ያደርገዋል ይሄንን በፍጹም እንዳታስቢው እኔ በህይወት እስካለሁ ድረስ የልጅቷን ሀብት አትደግም ስንጋባ እኮ እንደዚህ አልነበርሽ ምንድነው እንደዚህ ጸባይሽ ሊቀይረው የቻለው ነገር ግራ ያጋባኝ ያኔማ ሁሉም ነገር እንደዚህ አልነበረም ቢያስ ካንተ ጋር አልተንገላታውም ነበር ወይኔ ታድሰ የልጅ ምክር አልሰማ ብዬ እንዲሁ ይኸውልሽ አረመኔ ነሽ አረመኔ አዎ አረመኔ እና ምን ይጠበስልህ እንዴ ይችላል አስመሰል ስራ ማስተርለ ፈተናም ቢሆን እንደድሮ እየሰራሽ አይደለም ችግር አለ ኢራንዬ ምንም አይደለም አለ አይደል በልጅና በእንጀራ እናት መሀል ያለ መስማማ እንደዛ ከሆነ ለምን ተስማማት አይደል ባክሽ መስማማት እንኳን የማይታሰብ ነገር እንዴ ለምን አንድ ቤት እየኖራችሁ አንድ ቤት ኖራችሁ ላይ የማያስማማ ማለትማ እሷ የሴት ሰካራም ነች ሁሌ ወደ ትምህርት ቤት ልሄድ ስል ጠብቃ አረቄ እንድገዛላት ታዘኛለች አረቄውን ገዝቼላት እንኳን ባሉ ነው ታስደበድበኝ ቆይ አባቱ ዘመነ የሚላት እሱ ምን ይበላት ለራሱ የተያዘ ሰው እኔ ወዳበት እና በቃ እንደዚህ ገርሞኝ አንተ ስለምን ዘመድ አራቶ ዘመድ ሄራን ይበቃቸው አንቺ የት ቆይተሽ ነው አልመሸም በታክሲ መጣበትን እኮ ላንቺ አረቄ ገዛውበት እናማ በግሬ መጣው እዚህ ቤት ስራ እንዳለብሽ ታውቂያለሽ አይደል ነው ወይስ ምንም አታመጣም ብለሽ ነው እንደፈለግሽ እንደልብሽ የምትሆኚ ኧረ አይደለም እና መማር አለብኝ በዛ ላይ ትምህርት ቤት እያረፈድኩኝ የመጨረሻ ማስጠንቀቂያ ተሰጥቶኛል ፈተናም እየተቃረበ ነው ቤቱን ሳስተካክሉዬ ለአባዬ ምግብ አዘጋጅቼ እንኳን ያንን ሁሉ ነገር አድርጌ ማንቺ እቺ ውሸታ ወንድ ስትል ከሰከሽ መሸብኛት መናጥ እኔ ወንድ ስራ አልተልከሰከስኩም ከፈለግሽ አብረሽኝ መዋል ትችያለሽ ጎሽ ጭራሽ ብለሽ ጓደኛ ማረክሽ ካንቺ ጋር ዲቃላ አይደለሁም አልበዛም እንዴ ምን አስፈጭ አባቴ ለማን ጥዬ ነው የምትለኝ ለነገሩ እውነቷን ግን ምንም ቢሆን ጓደኛዬን ከዚህ ሁኔታ ማውጣት ይኖርብኛል ግን ጠንቀቅ በይ እንደዚህ አይነት ሰዎች ለገዛ ለራሳቸው ሰው ጨካኝ ሆነ ለሌላ ደግሞ እግዚአብሔር ይወቅ ምንም ቢሆን ጓደኛዬን ዝም ብዬ አላያት እሺ ሆነና ትምህርት እንዴት ነው ምንም አይለምማ ለፈተና እየተዘጋጀሁ ነው የዚህን ወርና የቀጣይ የትምህርት ቤት ክፍያ ጨምሮ ላንቺም ገንዘብ ልኬልሽ እንዴማ ባለፈው ይላክሽልኝን እኮ አልጨረስኩትም
አንቺ ደግሞ እዚህ ምን እያደረግሽ? ስለደከመኝ ትንሽ ልረፍ ብዬ። ደከመሽ? ምን ሰርተሽ ነው የሚደክምሽ? ለመሆኑ ለአባትሽ ምግብ ሰራሽለት? አዎ። ቤቱን ምናምን አጸዳዳሽ? አዎ አጽድቻለሁ። ልብሶችን ሳጣጣብሽ? አዎ አጣጥቤያለሁ። ታዲያ ስራ ከጨረሽ ለምን ከትምህርት ቤት ቀረሽ? ስለረፈደብኝ አልሄድኩም። በዛ ላይ የሴሚስተር ክፍያም ደርሷል። ማቋረጥ ነው የሚሻለው። እሰይ ተመስገን ፈጣሪ። ይሄን አይደል የሚፈልግ? እሰይ እሰይ። ምንድን ነው? አዮ አየሁት። ምን ይሁን? ፈርምና ስጠኝ። ፈርምና ስጠኝ? በጭራሽ አላደርገው። አረ አታደርገው? እንግዲህ ወስን ያደርገዋል። በቃሽ፣ ይበቃሻል። እስከ ዛሬ ዝም ብዬ ያዩሽ ብዙ ጊዜ አብረን ስለኖርንና መልካም ጥሩ ጊዜ ስላሳለፍን እንዲሁም አደጋ በደረሰኝ ጊዜ ሳትጸየፊ ስላስታመምሽ ነው። አሁን ግን ይበቃሻል። ቁርጥሽን ወቂ። የሀብቴ ወራሽ ብቸኛዋ ልጅ ነች። ይሄ ነው እውነትህን ነው። እኔስ ጊዜስ እድሜስ በአንተ ምክንያት ያጣሁት ሁሉን ነገር መልስልኛ። ፋንቱ፣ ያደረግሽልኝን ነገር አልካድኩም። ፋንቱ ይገባሻል? ያለን ሀብት ለኔና ላንቺ ይበቃናል። ግን ከጊዜ በኋላ ያመጣሽው አመል ደስ አላለኝ። በተለይ ከልጄ ጋር። ጥሩ። ስለዚህ ያቺ ዲቃላ ከኔ በልጣብህ ነው ማለት ነው። ይኸውልሽ የኔ ቆንጆ። ማንን ነው? መቼስ ተሳስተሽ መሆን አለበት። እንደፈለግሽ አስቢ። አባትሽን ለብዙ አመት እንዳስታመምኩት ታውቂያለሽ አይደል? እናማ ሀብት ንብረቱን ሁሉን ነገር ላንቺ ሊያወርስ አስቧል። ይሄን አደረገ ደግሞ ማለት እኔን ከጨዋታ ውጭ አደረገኝ ማለት ነው። ጨዋታ? የምን ጨዋታ? አታናጅኝ ሔዋን። በአማርኛ መሰለኝ የማወራው። እንዳልገባሽ አትሁኝ። አባሽን አስቆሚው እያልኩሽ ነው። ወይዘሮ ፋንቱ፣ ነገሩን የኔ ቆንጆ ብለሽ ሲጀምሪ እኮ መጣጣር ነበረብኝ። እኔ አይመለከተኝም። ከአባቴ ጋር እንደጀመርሽ እዛው ጨርሽ። እኔን ከዚህ ነገር አውጪ ይሻላል። እንዲያለው ነገሩ አንቺንና ይሄንን ያልጋ ቆራኝ አባትሽን እሰራላችኋለሁ። ጠብቂ። ታዲያ ወዴት ነው? ክፈይ እንጂ። አናትሽን መክፈል ነበር በሆነ ነገር አስመሳይ። እሺ አባ፣ ከፋንቱ ጋር ግን የተገናኛችሁ? ከፋንቱ ጋር የተገናኘ ነው የሆነ ጉዳይ ልታስፈጽም ቢሮአችን ስትመጣ። ያኔ ግን እንዲህ ነበረች? አረ በጭራሽ እንዲህ አልነበረች። ቆንጆ፣ መልከ መልካም፣ ቅን፣ ለሰው አሳቢ ሴት ነበረች። ታዲያ ምን ሆና ነው? መቼም በጤናዋ አይመስለኝም። በጤናዋማ አይደለም። እኔም ራሴ ምን እንደሆነችና ምን እንዳገኛት አላውቅም። ብቻ መውለድ አለመቻሏን ስታውቅ ከዛ ጊዜ ጀምሮ ከአንቺ ጋር የነበራትን ነገሮች ሁሉ ቀነሰች። እኔንም ቢሆን እንደ እናት እንደ አባት ሆና ያንን ክፉ ጊዜ እየተንከባከበች ነው ያለፈችው። ይገርምሻል፣ በዚህ ጊዜ በዚህ ፍጥነት ውስጥ እንዴት ልትቀየር እንደቻለች ሁሉ እኔ አልገባኝም። የእሷ ግን ባሰ አባ። ከዚህ በኋላ እኮ ምን እንደምታደርግ አናውቅም። ለምን ሁሉንም ነገር ጥለንላት አንወጣ? አይሆንም እንጂ የእናትሽን ሀብት ለምን ብዬ እሰጣታለሁ? እኔስ ብዙ አልቆይም። አንቺስ ምን ቦጣሽ? ልጄን በድህነት እንድትኖር የምፈርድባት አይሆንም። እባክህን አባ። አንቺ እስከ አባሽን በወሬ መነዝነዝ ውስጥ ታሽ ይዝና እስከምጭልኛችን ነገር ምናቃት። ኧረ እባክሽ ፋንቱ፣ በዚህ በውድቅት ሌሊት ታውቀዋለች። ደሞም ቅርብ ነው። በይቺ ተነሻ። እሺ ምግብ አልበላም፣ አብልቼው ልሂድ። እኔ ያለው አይደል? እኔ አበላዋለሁ። ሂጂ። እንዴ አባ ፋንቱ አንድ ፍሬ ልጅ ነች።
እባክሽ በዚህ በሌሊት እና እኔ ልሂድ? እንደዛ ነው? እሺ አቶ ታደሰ ከኔ ልጅ በለጠች አይደል? እስኪ አሁን ማን እንደሚበልጥህ እናያለን። ምን ልታደርጊ ነው? ያው እንግዲህ ብዙ ጊዜ ለምን እምቢ ያልከኝ ሀብት በአንድ ጊዜ እጄን አስገባው ነው እንዴ? አንቺ ሴትዮ ዛሬ በጤናሽም አይደለም። እንዲሁ እንደ ዛሬ ጤነኛ ሆኜ አላውቅም። እንዴ እንዴ አንቺ ሰላም ኮቴ የለሽም እንዴ? ደግሞ እስካሁን የት ነው የቆየሽው? እንደለመድሽ አሸሸ ገዳሜ እያልሽልኝ ነበር እንዴ? አባ እኔ የትም አሸሸ ገዳሜ አያልኩም። አሃ ለአባትሽ እያቃጠርሽልኝ ነው? ምን እንዲያደርገኝ? ኧረ እኔ እንደዛ አላሰብኩም። እና ምንድን ነው ያሰብሽው? በያው ውጪ ቀጥ ብለሽ። ውጪ? አዎ ውጪ እያልኩሽ ነው። ውጪ ቀጥ ብለሽ። በዚህ በሌሊት ወዴት ነው የምትወጣው? ባይሆን ይንጋና ሰላም ታወርዳላችሁ። ውጪ ብዬሻለሁ። ውጪ። የት ነኝ ያለሁት? ምንድን ነው? ተረጋጊ። ሆስፒታል ነሽ። ሆስፒታል? ምን ሆኜ? እኔ እንጃ። ተዝለፍልፈሽ ስትወድቂ ግን ትዝ ይለኛል። ተዝለፍልፈሽ ስትወድቂ? ወይኔ ታደሰ፣ ወይኔ ለታደ መድረስ አለብኝ። ተረጋጊ። ዶክተሮቹ ትንሽ ረፍት ታድርግ ብለዋል። አባዬም ቢሆን ደህና ነው። በጣም ተጨንቆ በየደቂቃው ነበር ሲደውል የነበረው። ቆይ አንቺ ግን እዚህ ምን ትሰሪያለሽ? እንዴ ከጎንሽ እኮ ማንም የለም። እኔ ደግሞ በዚህ ሰዓት ከጎንሽ ካልሆንኩኝ ልጅነቱ የቱ ጋር ነው? እኔ ግን እኮ ላንቺ ጥሩ ሰው ነው እማ። እዚህ ዓለም ላይ መጥፎ ሆኖ የተፈጠረ የለም፣ መጥፎ ጸባይ ይዞ ያደገ እንጂ። አንቺ ደግሞ ውጭሽ እንጂ ውስጥሽ ሌላ ነው። አባዬ ስላንቺ ጥሩነት ሁሉ ይነግረኛል። መቼም ቢሆን ባንቺ እንድከፋ ቂም እንዲይዝ አይፈልግም ነበር። ምን ላድርግ? ፈጣሪ ልጅ ነሳ። ወጣትነቴን አባሽን ሳስታመም አሳለፍኩ። ጓደኞችም ሆነ የማውቃቸው ሰዎች የቅንጡ ኑሮ ሲኖሩ ይሰማኝ ጀመር። ከዛ ቤቴ ውስጥ በገዛ ራሴ ሰላሜን አጣሁ። መደበቂያዬን ማረቄ ውስጥ አለበት። ታዲያ ሆነ ነኝ ማን ይፈርድብኛል? ማንም ላይ የመፍረድ መብት የለውም። እስካሁን ላስቀየምኩሽም ይቅር በይ። እኔና አባዬ ተነጋግረን ሁሉም ነገር ላንቺ እንዲሆን አስበናል። እውነት የኔ ልጅነትና የአባዬ ፍቅር ከፈለግሽ ወደ ቤትሽ ተመለሽ። አባ ደህና ነህ? እንዴት አደርሽ ልጅ? ደስ አይልም? አዲስ ቀን፣ አዲስ ዓለም፣ አዲስ ተስፋ፣ አዲስ ብርሃን። አባዬ እንደ ዛሬ ደስ ብሎኝ አያውቅም። ተፈታ የተለቀቀች እርግብ ልካችን ነው እኮ የምትመስለው። አይ አባዬ እንደዚህ ደስ ብሎኝ አይተኸኝ አታውቅማ። ሁሌም እኮ ደስተኛ ነበርኩ። ልጅ ሁሌም ደስተኛ ሁኚ። እንዴት ናችሁ? ከዚህ ብጣሽ ወረቀት የእናንተ ደስታ ይበልጥብኛል። ቅር ካላላችሁ አብሬያችሁ ልኑር። በቃ አልቻልኩማ። ሺህ ዓመት ላገልግላችሁ። እማ